ይኸው በጀርባ በኩል ነው፣ በነጋሽ ሽፈራው ቤት በኩል ቤቱ የእናንተ ግቢ ነው። ሰርቪሱ አልፈረሰም። ፎቁ ይኸውና፣ ዋናው ቤት ነው የፈረሰው። እዚህ ጋር ይሄ ጋሽ ቤተ ቤት ነው የተረፈው። እንደ አዲስ እያደስ ነው የጋሽ ቤተ ቤት። ይሄ ጋሽ ሽፈራው ጀርባችሁ ከእናንተ ጀርባ ትናንትና ነው የፈረሰው። ቄስ ትምህርት ቤቱ ይሄ ቄስ ትምህርት ቤቱ ነው። ስላልተመቸኝ ነው በራችሁ ስላልፈረሰ በፊት ለፊት ማንሳት አልቻልኩም። የጋሽ ቤተን ቤት እንደ ቢሮ ሊጠቀሙበት ያው የሚገርም ቤት ነው የጋሽ ቤተ እንደ አዲስ ያው እንደ አዲስ አድሰውት አንድ የቀረችው እሷ ብቻ ነች። እና ይሄ ግቢ የባለስልጣኑ ግቢ አልለቀቀም ገና ሙሉ ነው በቃ እንዳለ የጋሽ ቤተ ቤት በጣም የሚያምረው ይሄ ነው። በቃ ሰውየው ፈልጓለሁ ብሎ ይዞት ነው። የእናንተ ቤት ጀርባው ነው የተነሳው። በጀርባው ነው በፊት ለፊት መግባት ስላልቻልኩኝ አሁን በጀርባው ሰርቪሶቹ አልፈረሱም።